ሰላም ሰላም ውዴቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይን? ያለው ማስተር አብነት በጣም ታመማል። እንደውም በጣም ያሳዝን ነገር ነው። በጣም ያሳዝናል። ከምንም በላይ በጣም ያሳዝናል። ስንቶችን ደሃ የሚያግዝ ደህና ሰው እኮ ምን ጊዜም አይቆይም። ግን እንደው ፈጣሪ ማረው። እንደው በጣም ከባድ ነው። እሱ ካስቀመጠልን መልእክት እስኪ እንስማ። ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግሬያችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 አመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምና እሱ እንደሚናገረው እንግዲህ ግዴታ ሐኪም ቤት መሄድ አለብኝ ወደ ውጭ ሀገር አለ። እንደው ውይ በጣም ፈጣሪ ማረው። እንደው ምን ይባላል እስኪ አሁን ደህና ሰው እንደው አይቆይም ይባል እኮ። እንደው በጣም እኮ ትክክል እኮ ነው። ግን እንዴ በጣም ነው ያሳዘነኝ። እኔ ካንጀቴ ምን እንደምናገር ራሱ በጣም ነው ያቃተኝ። እንደው ምን ልበል እንዴ በጣም ምስኪን ያ ረቢ ደህና ይሁን። እንደው ሁላችሁም በየእምነታችን ጸሎት እናርግለት። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ሁላችንም በየእምነታችን ጸሎት እንድናረግለት እኔም በትህትና ጠይቃችኋለሁ። መቼም እሱን የማያውቀው አለ ብዬ አላስብም። እንዴ ምስኪኖች አባት እጁን ራሱ እኮ ማለት ነው ጓንት ሳይለብስ እኮ ነው የሚያጥብ። ስንት በጣም የታመሙ መቼም ሰው ስንባል በሽታችን የበዛ ነው። እግራቸውን ሲያጥብ፣ እጃቸውን ሲያጥብ፣ ፊታቸውን ሲያጥብ አዲስ ጫማ ለማልበስ እንኳን እግራችሁን ታጠቡ አይላቸውም። እሱን የሚያጥባቸው በጣም ከባድ ነው። ሁላችሁም በየእምነታችሁ ጸሎት አርጉለት። እሱ ማለት በጣም አንድ ሆነ እንጂ እንዴ ምን ልበላችሁ። ያው ስናየው አንድ ፍሬ ነው እንጂ በቃ የ1 ሚሊዮን ማለት ነው እሱ። በጣም ምርጥ ሰው ሲባል እኔ እንደዚህ አይነት አይቻል አቅም ከጊዜ በቃ አይቀየር። ብር ቢያገኝ ብር አገኘው ሄና እንደዚህ ብሎ እንደዚህ አይል። በቃ ሁልጊዜም ከምስኪኖች ጎን በቃ ከምስኪን ጎን ነው እንዳለ ሁሌም ማለት ነው። እና በጣም የሚያሳዝን ነገር ነው። እንደው ፈጣሪ ማረው። እኔ በበኩሌ እንደው ከሰማው በኋላ ማለት ነው። እና ደግሞ ምን አለ 1 አመት ከ5 ወር ምናምን ይሆነናል አለ ከህመሙ ጋር ከቆየው አለ። እና እስካሁን ለምን ሳይታከም
ቢናገር የኢትዮጵያ ሕዝብ ሰው ጥሩ ነው፣ ያግዘዋል። ስለዚህ ለምንድን ነው ቢታከም እስካሁን ራሱ ሁልጊዜ ለምስኪን ለምስኪን እንዳለ እሱ በቃ በጣም የሚያሳዝን ነው። እና ሁላችሁም እንዲሁ ፈጣሪ ማረ ፈጣሪ ማረ በሉት። በቃ ከሱ በላይ ሌላ ማን አለ? ሐኪም ቤት እኮ ሰበቡን ለማድረስ ነው የምንሄድ እንጂ ያው ከፈጣሪ በታች ሰበቡን ለማድረስ ነው እንጂ ፈጣሪ ነው፣ አንደኛው ፈጣሪ ነው። ስለዚህ ጸሎት አድርጉለት ሁላችሁም በየእምነታችሁ እንዳለው እሱ በየእምነታችሁ ጸሎት አድርጉልኝ ብሏል። በየእምነታችሁ ጸሎት አድርጉለት። እኔ እንደዚህ አይነት ሰው አይቼ አላቅም። በጣም ጥሩ ሰው ነው፣ በጣም ማለት ነው። በምን ገልጸዋለሁ? እግራቸውን ሲያጥብ፣ ፊታቸውን ሲያጥብ፣ አዲስ ጫማ ገዝቶ ልበሱ ለማለት ራሱ ማለት ነው እሱ ነው የሚያጥባቸው። ታጥባችሁ ልበሱ እንኳን አይልም። ለሰው ያለው አክብሮት፣ ስነ ስርዓቱ ጨዋ ወልዶ ጨዋ ያሳደገው ሰው እኮ ሁሉም እኮ ተቀይሯል። አሁን ላይ እንኳን እሱ እንግዲህ መቼም ብር ሳይኖረው አይቀርም፣ ሀብታም ነው። ኦልሞስት እኔ ሀብታም ነው ብዬ ነው የማስበው ሰው ግን በቃ እንዳለው ሆኖ ሲንጠባረር እንደዚህ አይቼው አላቅም። በቃ ሁሌም ከምስኪኖች ጎን እንደሆነ ነው የማየው። እና በየእምነታችሁ ሁላችሁም ጸሎት አድርጉለት። በጣም ጥሩ ሰው ነው፣ በጣም ማለት ነው። በምንም የማይገለጽ ፈጣሪ